ሰው ግን እንጃ ይሰጠዋል እንደዚህ አይነት ስጦና ከፍር ብላል ሌባ አንተ እንዴት መጣለህ በሚስት ላይ ሌላ ሴት ጋር መሄድ? አንተ እንዴት መጣለህ ሴቶችን መቀያየር? አንተ እንዴት መጣለህ በእርጉዝ ሚስት እንድትጨክን? አንተ እንዴት መጣለህ እናንተ ላውራ እንጂ በልጅ ላይ እንድትጨክን? አንተ እንዴት ቻልክበት? እባክህ ያልፈታሃት ሚስት የሰማንያ ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣልህ? አንተ እንዴት መጣልህ? እንዴት መጣልህ ይችላል እንዴ? የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል ላድርግለት እስኪ ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬ ልነበር። አባቢ ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማህ አልክ። አስበው። በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል አፈር ልሰጥ ትነሳው? አብርሃም ቤስ ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንዴ ብልጥ የምትሆነው? እኛ ምንን ለአንተ ጎበዝ? ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት፣ ብዙ ሪከርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ በወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣ የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም፣ ከ3